ትናንት ምሽት የአውሮፓ ቻምፒዮንስ ሊግ የመክፈቻ ጨዋታዎች በድራማ ባልተጠበቁ ውጤቶችና በጀግንነት ታሪኮች ተሞልተው አልፈዋል። ከተቀያሪ ወንበር ተነስተው ቡድናቸውን ያዳኑ ተጫዋቾች፣ በ10 ተጫዋች ብቻ ተጋጣሚያቸውን ያንበረከኩ ክለቦች፣ ከሽንፈት አፋፍ ተመልሰው ታሪክ የሰሩ ቡድኖችና በሚሊዮኖች ፊት የተፈጸሙ አስገራሚ ስህተቶችን በአንድ ምሽት ታዝበናል። በቀጣዮቹ ደቂቃዎች በየስታዲየሞቹ የተፈጠሩትን አስገራሚ ክስተቶች መዘን እናወጋለን። አርሰናል ከራግቢ በቀዳው ስልት ተጋጣሚውን እንዴት አሸነፈ? ሪያል ማድሪድ በሜዳው በገጠመው ፈተና ያልደፈር ባህሪውን እንዴት አሳየ? የዩቬንቱስና ዶርትሙንድ ፍልሚያስ ለምን በታሪክ መዝገብ ሰፈረ? ይህንንና ሌሎችንም አስገራሚ ታሪኮች ይዘን ቀርበናል። አብራችሁን ቆዩ። ታሪካችንን የምንጀምረው ከስፔን ነው። አርሰናል ከአትሌቲክ ክለብ ጋር ባደረገው የመክፈቻ ጨዋታ ታሪክ ከተቀያሪ ወንበር ላይ ተጻፈ። አሰልጣኝ ሚካኤል አርቴታ ከራግቢ ስፖርት ቀሰምኩት ባለው ጨራሾች ወይም ፊኒሸርስ ፍልስፍና ሜዳ ላይ አስደናቂ ውጤት አስገኝቷል። በቅርብ ጊዜያት በቋሚ አሰላለፍ ውስጥ ቦታውን አጥቶ የነበረው ገብርኤል ማርቲኔሊና የቡድኑ አዲስ ፈራሚ ኤቤሪቼ ኢዜ በግራ መስመር ላይ ተመራጭ የሆነ በመምጣቱ በወንበር ላይ ተቀምጦ የነበረው ሊያንድሮ ትሮሳርድ፣ እነዚህ ሁለት ተጫዋቾች የአርሰናልን የድል ታሪክ ጻፉ። ሁለቱም ከተቀያሪ ወንበር ተነስተው ገብተው እርስ በርስ ጎል አመቻችተው በማቀበል መድፈኞቹ በስፔኑ ክለብ ላይ 2-0 እንዲያሸንፍ አስችለዋል። ማርቲኔሊ በቅርብ ወራት በራስ መተማመኑ ተሸርሽሮና በደጋፊዎች መነጋገሪያ ሆኖ ከባድ ጊዜ እያሳለፈ ነበር። ትሮሳርድም ባለፈው የውድድር ዘመን 56 ጨዋታዎችን ቢያደርግም ዘንድሮ ግን በተቀያሪነት ብቻ ነበር ሜዳ የሚገባው። ታዲያ እነዚህ ተጫዋቾች ለቡድኑ ያላቸው አስፈላጊነት ቀንሷል ማለት ነው? በፍጹም። እንደ አርቴታ እምነት እንዲያውም አስፈላጊነታቸው ከመቼውም ጊዜ በላይ ጨምሯል። በራግቢ ስፖርት ተጫዋቾችን ጨራሾች ብለው ሲጠሯቸው በጣም ደስ ይለኛል የሚለው አርቴታ በዚህ የውድድር ዘመን ከቋሚ ተሰላፊዎች ይልቅ ጨራሾቹ ከተቀያሪ ወንበር የሚገቡት የበለጠ ወሳኝ ይሆናሉ። በተለይ እኛ በምንጫወትበት ከፍተኛ የማጥቃት ስልት ተጋጣሚዎች ሲደክሙ ጨዋታውን መቀየር የሚችሉት እነሱ ናቸው ሲል አዲሱን ፍልስፍናውን አስረድቷል። በማርቲን ኦዴጋርድ፣ ቡካዮ ሳካ እና ካይ ሃቨርስ ጉዳት ምክንያት አርቴታ በአዲስ ፈራሚዎቹ ለመተማመን ተገዷል። ነገር ግን የማርቲኔሊና ትሮሳርድ ወሳኝ ተሳትፎ አሰልጣኙን እጅግ አስደስቶታል። ተጫዋቾችን ወንበር ላይ ማስቀመጥ በስሜት ደረጃ በጣም ከባድ ነው። ነገር ግን የማርቲኔሊን አይኖች ስመለከት ዝግጁ መሆኑን ተረድቻለሁ። እሱና ሊዮ ትሮሳርድ በራስ መተማመንና በመካከላቸው ባለው ድንቅ ግንኙነት ጨዋታውን ለውጠውታል። ይህ ለቡድናችን በዚህ የውድድር ዘመን ትልቅ ቁልፍ ይሆናል ብሏል። ማርቲኔሊ ጎሉን ሲያስቆጥር የቡድን ጓደኞቹ በሙሉ ከበው ሲጨፍሩ፣ ሪካርዶ ካላፊዮሪ ደግሞ በጀርባው ላይ ያለውን ስም ለደጋፊዎቹ ሲያሳይ የነበረው ትዕይንት በአርሰናል የመልበሻ ክፍል ውስጥ ያለውን የአንድነት መንፈስ ቁልጭ አድርጎ ያሳያል። አርቴታ እንደሚለው ይህ ነው እውነተኛው መንፈስ። ተጫዋቾቹ እርስ በርስ የሚተሳሰቡበት መንገድ ልባዊ ነው። ወደ ሌላኛው የቻምፒዮንስ ሊግ ድራማ ስናልፍ ሪያል ማድሪድ ከማርሴይ ጋር ያደረገው ፍልሚያ ይጠብቀናል። የ15 ጊዜ የአውሮፓ ሻምፒዮኖቹ ገና ከጅምሩ በፈተና ነበር ጨዋታውን የጀመሩት። አዲስ ፈራሚው ትሬንት አሌክሳንደር አርኖልድ በሶስተኛው ደቂቃ ላይ በጉዳት ሜዳውን ለቆ ሲወጣ እሱን ተክቶ የገባው ዳኒ ካርቫሃል ደግሞ ከጨዋታው መጠናቀቅ 18 ደቂቃ ሲቀረው ከማርሴይ ግብ ጠባቂ ጋር በመጋጨቱ በቀይ ካርድ ከሜዳ ተሰናበተ። በሜዳው በደጋፊው ፊት በጉዳትና በቀይ ካርድ የተፈተነው ማድሪድ ተንበርክኳል ተብሎ ሲጠበቅ አንድ ኮከብ የድላቸው ዋስትና ሆነ።
ኪሊያን ምባፔ። ማርሴይ በቀድሞ የማንቸስተር ዩናይትድ ተጫዋች ሜሰን ግሪንውድ ጥረት በቲሞቲ ዌህ አማካኝነት በ22ኛው ደቂቃ መሪ ቢሆንም ደስታቸው የቆየው ለ6 ደቂቃ ብቻ ነበር። ምባፔ በፍጹም ቅጣት ምት የመጀመሪያውን ጎል አስቆጠረ። ፒየር-ኤሜሪክ ኦባሜያንግ የማርሴይን መሪነት ለማስመለስ ያደረገው ጥረት በቲቦ ኮርቷ ድንቅ ብቃት ከሽፏል። ካርቫሃል በቀጣይ ከወጣ በኋላም ማድሪድ ማጥቃቱን አላቆመም። በመጨረሻም ቪኒሺየስ ጁኒየርን ለማስቆም ሲባል ኳስ በእጅ በመነካቱ የተገኘውን ሁለተኛ ፍጹም ቅጣት ምት ምባፔ በድጋሚ በጎልነት ቀይሮ የሎስ ብላንኮስን አስደናቂ ድል አበሰረ። በ10 ተጫዋች ሆነው እንኳ ተስፋ ሳይቆርጡ መፋለም የማድሪድ መለያ መሆኑን በድጋሚ ያስመሰከሩበት ምሽት ነበር። አሁን ደግሞ ወደ ኢጣሊያ ቱሪን እናምራ። እዚህ የተመለከትነው ጨዋታ ቃላት ሊገልጹት የማይችሉት ድራማ ነበር። ዩቬንቱስ ከቦሩሲያ ዶርትመንድ የመጀመሪያው አጋማሽ እጅግ አሰልቺና ምንም የጎል ሙከራ ያልታየበት ነበር። ብዙዎች ቻናላቸውን ሳይቀይሩ አልቀሩም። ነገር ግን በስታዲየሙ የቀሩና ቻናላቸውን ያልቀየሩ ተመልካቾች በቻምፒዮንስ ሊግ ታሪክ ውስጥ የማይረሳ ሁለተኛ አጋማሽን ታዝበዋል። ሁለተኛው አጋማሽ ብቻ አስቡት፣ 8 ጎሎች ተቆጠሩ። ከ51ኛው ደቂቃ በኋላ የጎል ናዳ ነበር የዘነበው። ካሪም አዲየሚ ለዶርትሙንድ መሪነቱን ሲያስገኝ ከ11 ደቂቃ በኋላ የዩቬው ኬናን ይልዲዝ በሚገርም ሁኔታ ከርቀት መጥቶ አቻ አደረገ። ከ2 ደቂቃ ባልበለጠ ጊዜ ውስጥ ፌሊክስ ኒሜቻ በድንቅ አጨራረስ ዶርትሙንድን ዳግም መሪ ያደረገ። ነገር ግን አሁንም ከ2 ደቂቃ ባልበለጠ ጊዜ ውስጥ ዱሻን ብላሆቪች ለዩቬ አቻ አደረገ 2-2። ድራማው ግን ገና ነበር። ዶርትሙንድ በያን ኮቶና ራሚ ቤንሴባይኒ ከፍጹም ቅጣት ምት ባስቆጠሯቸው ጎሎች 4-2 መምራት ጀመረ። ጨዋታው የተጠናቀቀ መሰለ። ግን ዩቬንቱስ ተስፋ አልቆረጠም። ፍጹም ቅጣት ምቱን ያሰጠው እንግሊዛዊው ተከላካይ ሎይድ ኬሊ ከጸጸት ወደ ጀግንነት የተሸጋገረበት ምሽት ነበር። በመጀመሪያ ቭላሆቪች በ94ኛው ደቂቃ ላይ አስቆጥሮ ልዩነቱን ወደ 4-3 አጠበበ። ከ2 ደቂቃ በኋላ በ96ኛው ደቂቃ ላይ ቅጣት ምቱን አሰጥቶ የነበረው ሎይድ ኬሊ ከቭላሆቪች የተሻገረለትን ኳስ በግንባሩ ገጭቶ አስቆጠረ። 4-4 የማይታመን እብደት የተሞላበትና በታሪክ መዝገብ የሰፈረ ሁለተኛ አጋማሽ። በአውሮፓ ቻምፒዮንስ ሊግ ትልልቅ ክለቦች ብቻ አይደሉም ታሪክ የሚሰሩት። አንዳንድ ጊዜ ትናንሽ ክለቦች በሚሰሩት ጀግንነት ታሪክ በደማቅ ፊደላት ይጻፋል። የአዘርባይጃኑ ካራባግ በቤኔፊካ ሜዳ ኢስታዲዮ ዳሉዝ ያደረገው ይህንን ነው። ከ8 ዓመታት በኋላ ወደ ቻምፒዮንስ ሊግ የተመለሰው ካራባግ ገና በ16 ደቂቃ ውስጥ 2-0 መመራት ጀመረ። ለብዙዎች ታሪኩ እዛ ላይ ያበቃ ነበር። ነገር ግን ካራባግ ሌላ እቅድ ነበረው። በሊያንድሮ አንድራዴ አማካኝነት የመጀመሪያ ጎላቸውን አግኝተው ወደ ጨዋታው ተመለሱ። ከረፍት መልስ በ3ኛው ደቂቃ ላይ ደግሞ ካሚሎ ዱራን አቻ የሚያደርገውን ጎል አስቆጠረ። የቤኔፊካ ስታዲየም ጸጥ አለ። እናም ታሪካዊው ቅጽበት ከጨዋታው መጠናቀቅ 5 ደቂቃ ሲቀረው ተከሰተ። ተቀይሮ የገባው ኦሌክሲ ካሽቹክ ጀርባውን ለጎል ሰጥቶ ኳስ ከተቀበለ በኋላ በመብረቅ ፍጥነት ዞሮ በማይታመን አጨራረስ አስቆጠረ። 3-2 ለካራባግ። የመጨረሻው ፊሽካ ሲነፋ የካራባግ ተጫዋቾችና አሰልጣኞች በደስታ ተንበርክከው ታሪካዊ ድላቸውን አከበሩ። ካራባግ በቻምፒዮንስ ሊግ ዋናው ምዕራፍ ጨዋታ ያሸነፈ የመጀመሪያው የአዘርባይጃን ክለብ በመሆን ታሪክ ሰርቷል።
በመጨረሻም ወደ ለንደን እናመራለን። ቶተናም ሆትስፐር ከ2022-2023 የውድድር ዘመን በኋላ ለመጀመሪያ ጊዜ ወደ ቻምፒዮንስ ሊግ በተመለሰበት ምሽት በቪያሪያል ላይ ጠባብ ድል አስመዝግቧል። የድሉ መንገድ ግን ያልተጠበቀ ነበር። ጨዋታው ገና በአራተኛው ደቂቃ ላይ ነበር የቪያሪያሉ ግብ ጠባቂ ሉዊስ ጁኒየር ምንም አይነት ጫና ሳይኖርበት ከሉካስ በርግቫል የተሻገረለትን ቀላል ኳስ ከእጁ አምልጦት ወደ መረቡ አስገባው። ለቶተናም ህልም አይነት ጅማሮ ነበር። ነገር ግን ስፐርስ ይህንን እድል ተጠቅሞ የበላይነቱን አላሳየም። ቪያሪያል በተለይ በሁለተኛው አጋማሽ የተሻለ ተንቀሳቅሷል። ሆኖም የቶተንሃም የተከላካይ መስመር በተለይ ሚኪ ቫን ደ ቬን እና ሮድሪጎ ቤንታንኩር ወሳኝ በሆኑ ጊዜያት አደጋዎችን በመቀልበስ ቡድናቸውን ታድገዋል። ምንም እንኳን አጨዋወታቸው ደጋፊን የሚያረካ ባይሆንም በቻምፒዮንስ ሊግ የመጀመሪያው ጨዋታ ላይ 3 ነጥብ ማስመዝገብ ወሳኝ ነው። ቶተንሃም ያገኛት ጎል በግብ ጠባቂው ስህተት የታገዘች ቢሆንም በውጤቱ ደስተኛ ሆኖ ምሽቱን አጠናቋል። ውድ የስፖርት ቤተሰቦቻችን እንግዲህ የቻምፒዮንስ ሊግ የመክፈቻ ምሽት ይሄንን ይመስል ነበር። የአርቴታ ጨራሾች ፍልስፍና፣ የማድሪድ በ10 ተጫዋች ያሳየው የማይደፈር መንፈስ፣ የዩቬና ዶርትሙንድ የጎል እብደትና የካራባክ ታሪካዊ ድል። ይህ ውድድር ለምን የአውሮፓ ቁንጮ እንደሆነ በድጋሚ ያስመሰከረ ምሽት ነበር። እናንተስ ከነዚህ ጨዋታዎች የቱን ተመልክታችኋል? በጣም ያስደነቃችሁ ክስተትስ የቱ ነው? ሐሳባችሁን በኮሜንት መስጫው ላይ አስቀምጡልኝ። ለዛሬ ያዘጋጀንላችሁ መረጃ ይህንን ይመስል ነበር። ፕሮግራማችንን ከወደዳችሁት ላይክ፣ ሼር እና ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። በሌላና በአዲስ የስፖርት ታሪኮች እስከምንገናኝ ድረስ ሰላም ሁኑ። መልካም ጊዜ